ዶክተር ማስረሻ ነኝ። ባለፈው ስለ ሾተ ላይ ምንነትና መከላከያው አውርተን ነበረ። ዛሬ ደግሞ እንድናወራ የፈለኩት ሾተ ላይ ከተከሰተ በኋላ ሕክምናውስ ምን ይመስላል? ሾተ ላይ አለ የምንለው ባለፈው እንዳወራ ነው የጽንስና የእናት የደም ልዩነት እንዳለ ሆኖ በዛ ላይ እናትየዋ የልጁን የደም ሴሎች የሚያጠቁ አንቲቦዲዎች ስታመርት ነው ብለናል። ስለዚህ ይሄ ሁኔታ ካለ ሾተ ላይ አለ ብለን ማለት እንችላለን። ካለ ምን እናድርግ ነው ዛሬ ላወራ የፈለግኩት። የመጀመሪያው ሴንሲታይዜሽኑን ኮንፊርም ማድረግ ወይም ደግሞ መኖሩን ማረጋገጥ። ይህ የምናረጋገጥበት መንገድ ኢንዳይሬክት ኩምብስ ቴስት ይባላል። ከእናት ደም ተወስዶ የሚሰራ ቴስት ነው፣ ላቦራቶሪ ቴስት። እሱ ፖዘቲቭ ሆነ ማለት ሾተ ላይ አለ ማለት ነው። ስለዚህ እሱ መኖሩን ካወቅን በኋላ የምናደርገው ነገር ምንድን ነው? በጣም ቅርብ የሆነ ክትትል እናደርጋለን ማለት ነው። የምንከታተልባቸው መንገዶች የደም ምርመራ የምናሰራው አለ። ከዛ ተጨማሪ በዋናነት ደግሞ አልትራሳውንድ ምርመራ ይሆናል ማለት። ስለዚህ ይሄ ካለ እናደርጋለን። ይህን ኢንዳይሬክት ኩምብስ ቴስት ታይተር የምናሰራው ምርመራ አለ። ምን ያክል ልጁን ለማጥቃት የደረሱ አንቲቦዲዎች አሉ እናትየዋ ደም ውስጥ አንቲቦዲ እንዳለ ኢንዳይሬክት ኩምብስ ቴስቱ ነግሮናል። ግን የእነዚህ አንቲቦዲዎች ብዛት ምን ያክል ነው የሚለውን የምናረጋግጥበት የምንከታተልበት የደም ምርመራ አንቲቦዲ ታይተር፣ እሱን እናሰራለን ማለት ነው። በየ4 ሳምንቱ እንዳስፈላጊነቱ እናሰራለን ማለት። እሱን ካሰራን በኋላ ይሄ ልጁን የሚያጠቁ በቂ የሆነ አንቲቦዲዎች እንዳሉ ካሳየን ምርመራው ወደ ቀጣይ ወደ አልትራሳውንድ ምርመራ እንሄዳለን ማለት ነው። ሁኔታዎች የሚፈቅዱ ከሆነ ትልልቅ ሴንተሮች፣ ትልልቅ ሆስፒታሎች የልጁን የደም አይነት ማወቅ ይቻላል። በመርፌ ጽንስ ውስጥ እያለ እናት ማህፀን ውስጥ እያለ ጽንስ ናሙና ተወስዶ የልጁ የደም አይነት የሚታወቅ ከሆነ ምንም ክትትል፣ ለምሳሌ ልጁ ኔጌቲቭ ከሆነ ምንም ክትትል አያስፈልግም ማለት ነው። አንዳንዴ የአባት ደም ፖዚቲቭ ሆኖ የእናት ኔጌቲቭ ሆኖ የልጅም ኔጌቲቭ የመሆን አጋጣሚ ስለሚኖረው ሁሌ ፖዚቲቭ ላይሆን ስለሚችል እሱን እናረጋግጣለን ማለት ነው። ስለዚህ የልጅ ኔጌቲቭ ከሆነ ምንም ይሄ አሁን ያልኳችሁ ታይተር ምናምን አልትራሳውንድ ክትትል፣ የተለየ አልትራሳውንድ ክትትል ማለት ነው ሊያስፈልግ ይችላል። የልጁን ካረጋገጥ እንዲያው ብዙ ጊዜ ግን እኛ ሀገር ኢንቬዚቭ ቴስት ስለሆነ በመርፌ በደንብ ይሄንን ቴክኒካሊ የሆነ ባለሙያ ይፈልጋል ናሙናውን ለመውሰድ። ሪስክ ነው፣ ብዙ ጊዜ አንወስድም። ምንድነው ኢንዳይሬክት ኩምብስ ቴስት ፖዚቲቭ ከሆነ ወይም ደግሞ ሾተ ላይ አለ ብለን ካልን ቀጥታ ወደ ክትትል ነው የምንሄደው ማለት ነው። ወደ አንቲቦዲ ታይተር ነው የምንሄደው ማለት ነው በእኛ ሀገር ሁኔታ። ስለዚህ ሌላው የሚሆነው ቅድም እንዳልኳችሁ ፌታል ሞኒተሪንግ ወይም ደግሞ ጽንሱ መከታተል ነው የሚሆነው። የምንከታተለው በአልትራሳውንድ ነው። አልትራሳውንድ የምንከታተላቸው ሁሉም ነገሮች ልጁ ላይ ደም ማነስ አለ የለም የሚለውን የሚያሳዩ ነገሮች። ምክንያቱም የእናትየዋ አንቲቦዲ ታመርታለች። የአንቲቦዲ የልጁን የቀይ ደም ሴሎች ያጠቃል። የቀይ ደም ሴሎች ሲጠቁ ልጁ ላይ ደም ማነስ ይፈጠራል። በዚህ ምክንያት ነው እንግዲህ ጉዳት የሚደርሰው፣ ጽንሱ ላይ ጉዳት የሚደርሰው በዚህ ምክንያት ነው ማለት ነው። ስለዚህ የምናየው ነገር ምንድነው? የደም ማነስ ምልክቶች ነው በአልትራሳውንድ የምናየው። ከነኚህ ምልክቶች መካከል ለምሳሌ አልትራሳውንድ ላይ የምናየው ወደ ዕቃ ውስጥ ደም ፈሳሽ ነገር ይኖራል እናያለን። ደረት ውስጥ ፈሳሽ ነገር ይኖራል። ልብ ውስጥ ፈሳሽ ነገር ይኖራል። ጭንቅላት ላይ ፈሳሽ ነገር ይኖራል። ጉበት በጣም ያብጣል። እነኚህ ነገሮች ነው የምናየው እና ሌሎች የመሳሰሉ። በዋናነት የምንከታተልበት በአልትራሳውንድ የምናየው ነገር ደግሞ ምንድነው? የጭንቅላት ደም ወሳጅ ሚድል ሴሬብራል አርተሪ የደም ፍሰት ፍጥነቱን ነው የምናየው፣ ቬሎሲቲውን ማለት ነው። በዛ መሰረት ደም ማነስ አለ የለም የሚለውን ስለሚያሳየን ማለት ነው። በድሮ ጊዜ አልትራሳውንድ እንደዚህ ቴክኖሎጂ በደንብ ሳያድግ አሚኒዮሴንቴሲስ ወይም ደግሞ ናሙና ይወሰድና የሽርት ውሃ በመርፌ ይወሰድና እሱም ቢሊሩቢን የሚባል ኬሚካል አለ። እሱ ምን ያክል አለ የሚለውን አይተን በእሱ መሰረት የደም ማነስ መጠኑን እናውቃለን፣ ወደ ግራፍ ቀይረን ማለት ነው። አሁን ግን አልትራሳውንድ ቴክኖሎጂ ጥሩ ነው፣ በአልትራሳውንድ ማወቅ ይቻላል ማለት ነው። ስለዚህ እንግዲህ ደም ማነስ አለ የለም ነው የሚያሳየን አልትራሳውንድ ብያቸዋለሁ። ደም ማነስ አለ ካልን እንደ ደረጃው መጠነኛ ደም ማነስ ካለ ጊዜም ደም ላይ ያስፈልግ ይችላል። ግን የምንፈልገው ሌብል አለ። እዛ ከደረሰ የደም ማነስ ሁኔታው የምንፈልገው የምንለካው ወይም ደግሞ የምናወዳደረው መጠን አለ። ልጁ ጽንስ ውስጥ ማህፀን ውስጥ እያለ ደም ያስፈልገዋል ማለት ነው። ስለዚህ በዛ መሰረት ኢንትራዩትራይን ትራንስፊውዥን ወይም ደግሞ ጽንስ ውስጥ እያለ ለጽንስ ማህፀን ውስጥ እያለ ለጽንሱ ደም መስጠት የሚባል ፕሮሲጀር አለ። ትልልቅ ሆስፒታሎች ላይ ያለ ሰርቪስ ነው። እሱን እንሰጣለን። አንድ ጊዜ ላይ በቃ ይችላል። አንድ ጊዜ ብቻ እያየን እየተከታተል በየ2 በየ3 ሳምንቱ እንዳስፈላጊነቱ ሊሰጠው ይችላል ተጨማሪ ደም ማለት ነው። በአንዴ ብዙ ስለማይሰጥ ማለት ነው። ይሄ የሚሆነው ምንድነው? እስከ 34 ሳምንት ባለው ደም ማነስ ካለ እና ይሄ ደም መስጠት አስፈላጊ ከሆነ ደም መስጠት፣ ከ34 ሳምንት ካለፈ ግን እና ደም ማነስ ካለ የተሻለ የሚሆነው ማዋለድ ነው። ያው ቀኑ እየተቃረበ ስለሆነ
ቀን ደረሰ የምንለው 37 ሳምንት ላይ ግን ከ37 ሳምንት በኋላ እየቀረበ ስለሆነ ማዋለድ ነው የተሻለ የሚሆነው። ምክንያቱም ይሄ ቴክኒካሊ ደም መስጠት ማህፀን ውስጥ እያለ ለጽንሱ ደም መስጠት አስቸጋሪ ስለሚሆን እና ጽንስም ላይ ደግሞ ጉዳት የማድረስ ሪስኮች ስላሉት ማዋለድ የተሻለ ነው የሚሆነው ማለት ነው። ስናዋልድ ግን ትልልቅ ሆስፒታሎች መሆን አለበት። ጽኑ ህሙማን የጨቅላ ህፃናት ጽኑ ህሙማኑ ጥሩ በደንብ የተደራጀበት ሆስፒታል ቢሆን ይመከራል። ምክንያቱም ከተወለደ በኋላ ደም ማነስ ከተከሰተ ደም መስጠት ሊኖር ይችላል። ይሄ የምንሰራቸው ኤክስቼንጅ ትራንስፊውዥን የምንላቸው ነገሮች ሊሰሩ ይችላሉ። ፎቶቴራፒ ሊያስፈልገው ይችላል። ለሱ ከተወለደ በኋላ ምርመራዎች ተደርገው የሚወሰን ስለሚሆን በቂ የሆነ የጨቅላ ህፃናት ጽኑ ህሙማን ማከሚያ ቦታ ያለበት ቢሆን ጥሩ ነው ማለት ነው። ይህን ማወቅ ያስፈልጋል። እዚህ ላይ ደግሞ ብዙ ጊዜ ታካሚዎቻችን የሚያስቡት ነገር ምንድነው? ሾተ ላይ አለ ማለት ይሄ RH ኢሚኖግሎቢሊን የምንለው አለ አይደለም? በባለፈው ቪዲዮአችን ያወራ ነው። እሱ ያስፈልጋል ብለው ያስባሉ። አያስፈልግም። ሾተ ላይ ካለ ጥቅም የለውም። ያ የሚጠቅመው ሾተ ላይ ለመከላከል ነው። ከመከሰቱ በፊት ይህን እንድታውቁ እንፈልጋለን። ጥያቄዎች ካሏችሁ ኮሜንት ላይ ጻፉልን፣ እናወራባቸዋለን። ሰላም ሁኑ።